እንደምንቆያችሁ አሁን የሚገኘው ጥንታዊውና ታሪካዊ በሆነው በጎንደር ደብረ ብርሃን ስላሴ ቤተክርስቲያን ነው። ይህ ቤተክርስቲያን የተሰራው በአፄ ኢያሱ ዘመነ መንግስት ነው። ታቦተ ጽዮን ለማምጣት አስበው ነበር ያሰሩት። በኖህ መርከብ አምሳል የተሰራ ቤተክርስቲያን ነው። ቤተክርስቲያን ከምትሰራባቸው አሰራሮች መካከል አንዱ የኖህ መርከብ ሰቀልማና ክብ ቤተክርስቲያን። ይሄ ደግሞ የኖህ መርከብ አምሳል ይዞ የተሰራ ቤተክርስቲያን ነው። ሀሳባቸው አፄ ኢያሱ ታቦተ ጽዮን ለማምጣት ነው የነበረ፣ ግን ፈቃደ እግዚአብሔር ሳይሆን ቀርቶ ታቦተ ጽዮን ደግሞ ያለ ፈቃደ እግዚአብሔር አትንቀሳቀስም ነበርና አልመጣችም ወደዚህ። ስለዚህ ምን ማድረግ ፈለጉ? ደብረ ብርሃን ስላሴን ታቦት ከደብረ ብርሃን ስሙ ስያሜ በማምጣት ይህን ታቦት ሰቅለውታል። ታሪኩ ሰፊ ነው። ብዙ ነገሮች ተከናውነዋል። አፄ ኢያሱም ካህን ነበሩ። የድሮ ነገስታት ክህነት ነበራቸው። ክህነታቸው የገለጹት ታቦት ተሸክሞ በመግባት ነበር። በዋናነት አሁን ላይ ዛሬ ላይ ላቀርብላቸው የፈለኩት እዚህ ቤተክርስቲያን ላይ በአፄ ዮሐንስ ዘመን ድርቡሾች ወይም ሐዲሶች ወይም ደግሞ ሙስሊሞች ያቃጥሉ መጣው ነበር። ይህ ቤተክርስቲያን ጎንደር ላይ ጥፋት ነበር። አፄ ዮሐንስ የተሰዉበት ሰማዕትነት የተቀበሉበት ጊዜ ነው ካስታወሳችሁ። በዛን ጊዜ ድርቡሾች ጎንደር ገብተው ብዙ አብያተ ክርስቲያናትን አጥፍተዋል። ግን እግዚአብሔር ተአምሩ ለማሳየት ወይም ደግሞ እግዚአብሔርነቱን ለማሳየት ጠብቆቱን ቤተክርስቲያን እግዚአብሔር ቤት እንደሆነች ሰውም ተስፋ እንዳይቆርጥ ከተስፋ መቁረጥ እንዲወጣ ለተአምር ጥቂት ነገር ይተዋልና ያቀሩት ወይም ደግሞ ካልተቃጠሉ በዛን ጊዜ ከነበሩት ውስና ቤተክርስቲያን መካከል ምንም ያልተቃጠለው ምንም ያልሆነው ቤተክርስቲያን ይሄ ነው። ይህ ቤተክርስቲያን ያንን ተአምር የሰራው ደግሞ ቅዱስ ሚካኤል ነው። ቅዱስ ሚካኤል በንብ እየነደፈ አባሯቸዋል። በርግብ አምሳል ነበር። በዛ ገብቶ ዋናውን ስራ ያሳያቸዋል። በአመት ሁለቴ ነው የሚከፈተው። ህዳር 12 እና ሰኔ 12 ብቻ ነው የሚከፈተው። ማህሌት ይቆማል፣ ቅዳሴ ይቀደሳል። የሚቀረው ታቦት መውጣት ብቻ ነው። ምክንያቱም ታቦቱ እንዳይወጣ በአካባቢ የቅዱስ ሚካኤል ቤተክርስቲያን ስላለ ሰው ወደዛ ይሄዳል። ግን እዚህ ላይ ማህሌትም ይቆማል፣ ቅዳሴ ይቀደሳል። ያው ክብረ በዓል በሉት። ያ ስዕል ግን በአመት ሁለቴ በተመረጡ ካህናት ብቻ የሚከፈተው። ቅዱስ ሚካኤል ያደረገው ተአምር ሰፊ ነው፣ ብዙ ነው። ያረዳው ጻድቅ፣ ያረዳው ሰማዕት፣ ያረዳው ሐዋርያ የለም። ቅዱስ ሚካኤል ከነቢያት ወገን ብትሉ ከሐዋርያት ከጻድቃን አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስን አቡነ ሀብተ ማርያም በገድላቸው ላይ ቅዱስ ሚካኤል ያረዳው ማን ነው ብለው ጨርሰውታልና ቅዱስ ሚካኤል ያረዳው ያልጠበቀው እግዚአብሔር ጠባቂውን አማካሪውን የምክሩ አበጋዝ ሚካኤል ልኮ ቤተክርስቲያኑ ከጥፋት ታዲያም አሁን ለኛ የምንኮራበት አለምነው ቤተክርስቲያን በሰዓት ክዳን እስካሁን ቅዱስ ተጠብቆ ያለ ድንቅ የሆነ ቤተክርስቲያን ነው። ለዚህም ያደረገን ቅዱስ ሚካኤል እናመሰግናለን። ቅዱስ ሚካኤል ካለበልና አሁንም ታምሩ ያልተወራለት ያልተነገረለት በዚህ ቤተክርስቲያን ላይ ያደረገው ነገር እሱ አያውቅም ይመስለኛል። እንኳን ሩቅ ያለው ከተማ ያለው ራሱ ይሄን ነገር ብዙ አያውቅም። ያው ክብረ በዓሉ ወደ ሌላ ስለሆነ ወደዛ ስለሚሄድ ሰው ይሄን ብዙ የተወሰነ ሰው ያውቁት ሊቃውንቱ ብቻ ናቸው የሚነገርና ቅዱስ ሚካኤል ያደረገው ተአምር ብዙ ነው። አሁን ውስጥ ገብቼ አሳያችኋለሁ። ቤተክርስቲያኑ በውስጥ ነው ያለን። መልካም ቆይታ፣ መልካም ጊዜ። ይሄው ቤተ መቅደሱ ያለበት ነው። ይሄ ቤተ መቅደሱ ፊት ለፊት ነው። ግን አሁን እንደሚሰሩት አይነት
አሰራር ሳይሆን ለብቻው የተከፈለ ቅድስት ያለው ቅኔ ማህሌት ያለው ስርዓቱ የጠበቀ አሰራር። ይሄ አሁን ቅድስት ነው። ይሄኛው ደግሞ ቤተ መቅደሱ ነው። እንደምታዩት በጣም የሚያምር ይሄ የቅዱስ ሚካኤል ስዕል ነው። ይሄ ሳይሆን በየዓመቱ የሚከፈተው ይሄ ቤተ መቅደሱ ላይ ያለው የቅዱስ ሚካኤል ስዕል ነው። ምንጊዜም ከቤተ መቅደስ በቀኝ በኩል የቅዱስ ሚካኤል በግራ በኩል ደግሞ የቅዱስ ሩፋኤል ስዕል አለ። ይህ በብዛት የሚስተዋለው እዚህ ወደ ጎንደር እና ወደ ጥንታዊ ወደ ሆኑት ገዳማትና አድባራት ላይ ይስተዋላል። እንደዚህ ዘመናዊ ከሆኑት ላይ ግን እንደዚህ ነገር አታገኙ። በሩ ብቻ ነው ሊኖር የሚችለው። በስዕል ያሸበረቀ ቤት መቅደስ ያለ በሩ ላይ እንደዚህ ነገር እስካሁን አይቻላቅም። ግን ጥንታውያን ላይ አለ። ስርዓት ከጠበቁ ቤተክርስቲያን በተለይ ጎንደር ላይ እና ወደ ትግራይ አካባቢ እንደዚህ አይነት ነገሮች ጣና ገዳማት ላይ አሉ። አሁን በጣም የሚያምር ቅዱስ ሚካኤል ጣራው ደግሞ እንደምታዩት መላእክታን ያሸበረቀ ስዕል ነው። አንዱ ከአንዱ ጋር የተያዩ ይህ ቅዱስ ላይ ያለው ነው። ይህ ደግሞ ጥንታዊ የሆነ የቅዱስ ሥላሴ ስዕል ነው። ተንቀሳቃሽ ስዕል ነው። አሁን ወደ ቅኔ ማህሌቱ እንሄዳለን። ይሄው የምታዩት ቅኔ ማህሌት ነው። ይሄኛው ዋናው ስዕል ያለው ከዚህ ላይ ነው። ጣራውን በመላእክት ያሸበረቀ ስዕል ነው። አንዱ ከአንዱ ጋር ይተያዩ። እንደምታዩት ጭንቅላታቸው ደግሞ ናቸው ሰፊ ነው ማለት ነው። በዓለም ሰፊ ወይም ሙሉ እንደሆነ ለማሳየት ታስቦ የተሰራ ነው። እንደምታዩት ደግሞ አብስትራክት ነው። መሀል ላይ ያሉ ስዕሎች አሉ። እዚህ ቁራን ናቸው። እንግዲህ በየተምራን እንደርስባቸው ነው። የቅዱስ ጊዮርጊስ ስዕል ያያቸው በጣም የሚያምር በነጭ ፈረስ ላይ ሆኖ፣ ይህ ደግሞ የአቡነ ተክለ ሃይማኖት የተሰራ ስዕል ነው። መስለቱ ወዳ አለች። ስመጣ ደግሞ የቅዱስ ሥላሴ ከስነስርዓቱ አለ። ለቀጥል የእመቤታችን ብስራት አለ። ዋናው ስዕል የሳንቃው ሚካኤል የሚባለው ይህ ስዕል በጣም ከምላችሁ በላይ የምፈራው እና በጣም ያስደነግጠኝ ስዕል አድኖ ቢሆን ይህ ስዕል አድኖ ነው። እንተ ግርማ ሞገስ አለው። በዓመት ሁለቴ ብቻ የሚከፈተው ሰኔ 12 እና ህዳር 12 ብቻ እሱም የተመረጡ ካህናት ብቻ የሚከፍቱት፣ ማንም መጥቶ አይነካውም፣ አይዳስሰውም፣ ኃይል ስላለው ማለት ነው። በጣም የሚያምር ስዕል በዚህ ነው አባሮ ከጨረሰ በኋላ የገባው ቅዱስ ሚካኤል በርግብ አምሳል ወደዚህ ነው። መጋረጃውም በብር ያጌጠ ነው። ውስጠኛው ሲዘጋ አሳያችኋለሁ። በጥንቃቄ ነው የተያዘው። እንደምታዩት ሳጥናይ እንደረቅበት ያለበት ትክክለኛ የቅዱስ ሚካኤል ስዕል በነገራችን ላይ የዚህን ታሰሳሉ። አሁን ላይ የምንጠቀመው ይሄ ራቁትን ያለበት እሱ ቅዱስ ሚካኤልን አይወክልም። እንደገናም ደግሞ ስርዓትም የጠበቀ አይደለም። ትክክለኛው ስዕል አድኖ ይሄን ሌላ ማሳያችኋለሁ። ከዛ እቺ የእመቤታችን ስዕል አድኖ ደግሞ ተመልከቷት። ያው ላይ ዘመናዊ ስዕል ላይ ነው በጭራሽ ማይሰሏት ስዕል አድኖ ናት። እያት እንግዲህ ፊት ለፊት እንደዚህ ታየኛለች። ከዛ ደግሞ በዚህኛው በኩልም ታያቸዋለች፣ ታየኛለች። በዚህኛው በኩል ደግሞ ታየኛለች። በሙሉ አቅጣጫ የምታያቸው እርግጠኛው መናገር የምችለው የዚህ አሁን ዘመናዊ ሰዓሊያን ይስሉታል ብዬ ይሄ ባለ 3 አቅጣጫ ስዕል አድኖ ብቻውን ስዕል አድኖ በዚህ በግራዋ በቆም ታየኛለች፣ በቀኝ በቆም ታየኛለች፣ ፊት ለፊት በቆም ታየኛለች። ከኔ ጋር እንዳልተለየች ለማሳየት አባቶቻችን አይኗ ሙሉ እንደወለ ሁላችንም የምትታይ የሚገርማቸው
አራት ሰው ብንቆም በተለያየ አቅጣጫ አራታችንም በተለያየ አቅጣጫ ትታየናለች ማለት ነው። ስለዚህ ምንድነው ፊት ለፊት መሆን አይጠበቅብንም። በቃ ጸሎት ስናደርግ እያየች ነው ማለት ነው፣ ለሁሉም ሰው ማለት ነው። በጣም የምትገርመኝ የምትደንቀኝ በብዛት በነገራችን ላይ ጎንደር ላይ የተሳሉ ስዕሎች በብዛት ነው ይቻሉ። እንደዚህ አይነት ስዕል አድኖች ናቸው በሁሉ አቅጣጫ የሚዩ ማለት ነው። በአራቱ በሶስቱ አቅጣጫ ነው፣ በቀኝ በግራ በፊት ለፊት። በቃ ይደንቀኛል፣ ይገርመኛል። ያቺ ስዕል አድኖ ስለ ፍቅር ወልዳ ናት። እንደምታያት ፊት ለፊት አሁን ታያለች። ይኸው በግራ በኩልም ታያለች፣ በገብርኤል በኩል ማለት ነው። በቀኝ በኩል በቅዱስ ሚካኤል በኩልም ታያለች ማለት ነው። ይሄ አይገርም? ወደ ላይ ስንወጣ ደግሞ የስነ ስቅለቱ አለ፣ የሥላሴ ስዕል አድኖ አለ። ወደዚህ ደግሞ ትንሣኤው አለ በቀኝ በኩል ማለት ነው። ጠቅላላ ያደርጋቸው ብዙዎች ናቸው። ይህ ደግሞ የሳጥናኤል ስዕል ነው። ለምን ተሳለ ለምትሉ ሰዎች ሰዓሊያ መጀመሪያ የሚለማመዱት በሱ ነው። ተሳሳቱ በሱ የሚለማመዱበት፣ እንደገና ደግሞ ለሰዎች ለማስተማር ጽድቅ መንግሥት ወሱ ብሎ እንዳስተማረን መልካም ብንሰራ መንግሥተ ሰማያት መጥፎ ብንሰራ ደግሞ መግቢያችን ይህ እንደሆነ ለማሳየት ነው ሳለው እንጂ እሱ ማለት ሰሩ አይደለም። በዛ ከታየቻችሁ ትክክለኛ የኢትዮጵያ ካርታ ትታያቸዋለች። የኢትዮጵያ ካርታ ናት። ስፔን በነበረችበት ጊዜ የተሳለ ጥንተ ትክክለኛ የኢትዮጵያ ካርታ ስል ይሄ ነው። ይህ እንግዲህ የተሳለ በአፄ ኢያሱ ዘመን ማለት በ16 ወደ መጨረሻ አካባቢ የተሳለ ስዕል ነው። እንግዲህ ያስቡት። ቅዱስ ሚካኤል ነው። ድንቅ ተአምር ያደረገ ተአምር አድራጊ የሚጠብቅ ረዳኢ ምንዱባይ ረዳት የዋህ አምላክ ቅዱስ ሚካኤል ለራሱ ያደረገ ተአምር ሰፊ ነው። ተአምር አምላክ ነው።
መልአክ ቅዱስ ሚካኤል ያደረገውን ተአምር ድሩሾች ሊያቃጥሉ በመጡ ጊዜ ድሩሾችን ወይም ደግሞ ሙስሊሞችን በርግብ አምሳል በማባረር በርግብ አምሳል ወደዚህ ገብቶ ተአምር የሰራበት ቅዱስ ሚካኤል ነውና ይህ የሆነበት እንግዲህ እኛም ተስፋ እንዳንቆርጥ እግዚአብሔር ጠብቆቱን ደግሞ ከኛ ጋር መሆኑን ለማሳየት ተአምሩን በጥቂት ነገር ያሳየናል። አሁን ላለው የተከሰተው ነገሮች በሙሉ አብያተ ክርስቲያናት ሲቃጠሉ ወንድሞቻችን ሲታረዱ ተስፋ እንቆርጣለን። ግን እግዚአብሔር ያን ሲሆን እኛን ተስፋ እንዳንቆርጥ ብዙ ነገር ያሳየናል። ተአምሩን ይገልጻል። ተአምር ማለት ምልክት ወይም ደግሞ የምናየው ነገር ማለት ነውና ለዛም ነው ይሄ አፄ ዮሐንስ ሰማዕትነት ከተቀበሉ በኋላ ንጉሱ ሰራዊት በመዳከሙ ድሩሾች ወደዚህ በመግባት ብዙ አብያተ ክርስቲያናትን አቃጠሉ፣ አወደሙ። ግን እዚህ ላይ ሲደርሱ ደግሞ እግዚአብሔር መኖሩን ራሱ ሥላሴ እንደመሆኑ ወይም ደግሞ እግዚአብሔር አብ ወልድ ሦስቱ አካላት ያሉበት ዓለም ነው የፈጠረው እግዚአብሔር እንዳለ ለማሳየት ወይም ደግሞ ከኛ ጋር መሆኑን ለማሳየት ቅዱስ ሚካኤልን የምኩራብ አበጋዝ የሆነውን አሐዜ መንጦላዕት የመንጦላዕት መጋረጃ ያዡን አማካሪውን ቅዱስ ሚካኤልን ልኮ ተአምሩን አሳይቶናል። ይህም ተአምር ለእኛ ለትውልድ ለልጅ ልጆቹ ተርፎ እኛም እየመሰከርን ይኸው እያየን እየተደሰትንበት። እንግዲህ ጎንደር ሲመጡ ይህ ስዕል በእርግጥ የሚከፈተው ህዳር 12 እና ሰኔ 12 ነው። ከዛ ውጭ ግን ተከፍቶ አታገኙትም። በመጋረጃ እንደተጋረደ ግን ብትመጡ ጸሎት አድርጋችሁ
ጸልያችሁ ለምናችሁት ሀሳባችሁ እንዲፈጽምላችሁ ነገራችሁ ብትሄዱ ይፈጽምላችኋል። እነዚህ ስዕሎች እንደምታዩቸው በጣም የሚያምሩ የተዋቡ የመላእክታን ስዕሎች ናቸው። አንዱ ከአንዱ ጋር አይታዩም። ጭንቅላታቸው እንደሚሳፍ ነው። ይህ ማለት ሙሉ በኩል ወይም ደግሞ ሁሉ ቦታ እንደሚገኙ ለማሳየት ነው። አይኖቻቸውም ሰፊ ናቸው። እኛን የሚጠብቁ መሆናቸው ለማሳየት ተደርገው ነው። ስለገባችሁ በቀኝ በኩል ያሉት በሙሉ ነገር የጌታችን መድኃኒታችን ኢየሱስ ነገር ስለ ወይም ደግሞ በምድር ላይ ያደረጋቸው ነገሮች የሚያሳዩ ናቸው። በቀኝ በኩል ደግሞ የሰማዕታት እና የሰማዕታት ታሪክ ነው ያሉ ስዕሎች ናቸው ያሉበት። ይህ ቅዱስ ጊዮርጊስ ነው። ጻድቁ አቡነ ተክለ ሃይማኖት ነች። ምስለ ፍቁር ወልዳ ታጋለች። የቅዱስ ጊዮርጊስ ነው። በጣም የሚያምር ውብ የሆነ ታሪክ ከቀሩት ቤተክርስቲያን መካከል አንዱ ነው። ይህች ደግሞ ፊት ለፊት የምታዩት የእመቤታችን ወይም ደግሞ የደብረ ምጥማቅ ስዕል ነው። ይቺ የምታዩት አረንጓዴ፣ ቢጫ፣ ቀይ ናት። ወይ የኢትዮጵያ ካርታ ተብሎ ነው የነበረው። የኢትዮጵያ ካርታ ይሄ ነው። አሁን ያለው ሳይሆን ትክክለኛው ካርታ ይሄ ነው። እና አፄ ኢያሱ የነበረው ወይም አፄ ፋሲል የነበረው የኢትዮጵያ ካርታ ይሄ ነው። አሁን ላይ ተቆራርጣ እዚህ ደርሳ ነው እንጂ ሁሉ የነበረች ሀገር ነበረችን። ያው እንግዲህ እግዚአብሔር አሁን ሀገራችን ይጠብቅልን፣ ክብራችን ያስመልስልን። ሰማዕታት ጸሎት ያኖርልን። እቺ ስዕል በጣም ትገርመኝ ስዕል አድኖ ናት። እንደምታዩት ምስለ ፍቁር ወልዳን ፊት ለፊት ታየኛለች። አሁን ወደ ግራ በኩል ወይም ደግሞ ወደ ቅዱስ ገብርኤል በኩል ነኝ፣ እያየችኝ ነው። አሁን ደግሞ በዚህኛው ላሳያችሁ። በቀኝ በኩል ወይም በቅዱስ ሚካኤል በኩል ታያለች። አሁን ፊት ለፊት ደግሞ ሰውንም ታየኛለች። ስለዚህ ጸሎት መጠን እዚህ 5 ሰው የፈለገ ሰው ቢቆም ሁሉም ፊት ለፊት ልሁን ማለት አይጠበቅበትም። እሷን ፊት ለፊት ለማየት የሚፈልገው በቃ በግራም ሆነ ታየዋለች፣ በቀኝ ሆናም ታየዋለች። ፊት ለፊት በጣም ትገርመኝ ትደንቀኝ ስዕል አድኖ እንዲሁ ሌሎችም እዚህ ጎንደር ላይ በዛት ጥንታዊ ስዕሎች እንደዚህ በሁሉ አቅጣጫ የሚያዩ ስዕሎች ናቸው። ያ ማለት ከኛ ጋር እንደሆኑ እኛን እንደሚያዩን እኛ እንደሚሰሙን ለማሳየት ነው። አባቶቻችን ይህን ያህል ፈላስፈው የሰሩት በጣም ዝገርም ስዕል አድኖ ናት። ውበቷን እያያችሁት ነው። መልኳ የኢትዮጵያ መልክ ነው። ያው ጥንታውያን እንዳሉ ስዕሎች የምታያቸው የኢትዮጵያ መልክ ስዕል መልክ ላይ በኢትዮጵያ መልክ የተሳሉ ናቸው። የኢትዮጵያ መልክ በነገራችሁ ላይ 4 አይነት ነው። እሱም ቀይ፣ የቀይ ዳማ፣ ጸይም እና ጥቁር አለ። በጣም ጥቁር ሳይሆን ያ ማለት በአራቱ በዓለም ውስጥ 4 የአየር ጸባይ ያለች ኢትዮጵያ ብቻ ናት። በቀን ውስጥ ማለት ነው። ጠዋት ላይ ከዛ ደግሞ 6 ሰዓት አካባቢ ከዛ በኋላ 9 ሰዓት አካባቢ ብቻ የሚቀያየር አራቱ የአየር ጸባያት የሚቀያየሩ ኢትዮጵያ ውስጥ ብቻ ነውና አራቱ የአየር ጸባያት ያለን እኛንን 4 መልክ 4 አይነት ከለር ያለን። ሌሎች ሀገራት ብትሄዱ ሁሉም አንድ አይነት፣ ቻይና ብትሄዱ አንድ አይነት መልክ ነው ያለው። እንግሊዝ ብትሄዱ አሜሪካም ሁሉም ሀገራት ብትሄዱ ይታወቃል በመልካቸው በከረ። የተለያዩ የአፍሪካ ሀገራት ብትሄዱ ያ አፍሪካዊ ይታወቃል የት እንደሆነ። እኛ ግን በመልካችን እንለያለን ኢትዮጵያ እንደሆነና ብዙ የኢትዮጵያን ሲስሉ በእኛ መልክ አምሳል አድርገው የሚሰሩት ማለት ነው። መግቢያ ነው። በደቡብ በኩል ያለው የሴቶች መግቢያ ነው። ወንዶች መግቢያ ነው። ይሄ ቅኔ ማህሌቱ ነው። ወይም ደግሞ አውደ ምሕረት ምንድነው? ለዚህ ቤተክርስቲያን ግን ቅደ ቅድስት ነው የሚያገለግል። ምክንያቱም ቅድስት ቅኔ ማህሌቱ ቤተ መቅደሱ እዛው አንድ ወጥ ስለሆነ
ይህ ደግሞ ቅዱስ መግቢያ ለሴቶች መራቢያ የሚገቡበት። በነገራችን ላይ እዚህ ግቢ ይሄ የድሮ አብያተ ሲሰሩ ጎንደር ላይ በተለይ ግቢው ራሱ ይለያያል። ግቢው ይለያያል ማለት ይሄ የምታዩት የሴቶች መቋሚያ ነው። ከዚህ ወደዚህ ደግሞ ያለው ምስራቁ በኩል ደግሞ የወንዶቹ መቋሚያ ነው ማለት ነው። ከዚህ ውጭ ወደ ሴቶች አያልፉ አይገቡም ማለት ነው። እንኳን ውስጡ ውጩ የተከፈለ ነው ማለት ነው። አሁን ላይ ሁሉ ድብልቅልቅ ሴቱ ወንዱም አንድ ላይ እየቆመ የሚያስቀድስ ጊዜ ላይ ስለደረስን ነው እንጂ አሁን ላይ አሳያችሁ ሌሎች ቤተክርስቲያኖች አሉ። ግቢያቸው ከሁለት የተከፈለ ነው። ይሄ ለወንዶች መቆሚያ ነው። ይሄ ምስራቅ በኩል ቤተልሔም ያለችበት ቦታ ነው። ይሄኛው ደግሞ በዚህ ውጭ ደግሞ ያለው የሴቶች ብቻ የሚቆሙበት ቦታ ነው ማለት ነው። ያ ማለት ምንድነው? ሴቶች እንትን ብለዋል ማለት ሳይሆን በጸሎት በምንቆምበት ጊዜ እንዳንፈተንና ሐሳባችን እንዳይሰረቅ ለማለት ነው እንጂ እነሱም የራሳቸው መቋሚያ እንዲኖራቸው ወንዶችም የራሳቸው ጸሎት አይምሮ ተሰብስቦ ሲጸለይ ነውና ያን ታስቦ ያው ቅድስቱ ነው። የቅድስቱ ነው ማሳያቸው ቦታ እንግዲህ ያ የሆነበት ምክንያት የተከፋፈለበት ምክንያት ሰው አይምሮን ሰብስቦ ጸሎት እንዲያደርግና እንዳይፈተን ለማለት ነው። የጥንት ስርዓት ይሰሩልን አሁን የቤተክርስቲያን ተጠብቆ በዛ መልኩ ነው ያለው። ይህ ደግሞ አሁን የምታዩት የቤተ መቅደሱ በር ነው። በሰሜን በኩል ያለው ማለት ነው። ካህናት ብቻ የሚገቡበት ነው። ይህ ደግሞ በሰሜን በኩል ያለው ሁለተኛ የቅድስት ነው ማለት ነው። በነገራችን ላይ ጎንደር ላይ ያሉት አብያተ መቅደሳት የቤተ ክርስቲያናት በሙሉ የቤተ መቅደሳቸው መገለጥ ወይም መጋረጃ አይከፈትም፣ ለተዘጋ ነው የሚቀደሰው ማለት ነው። ያ ማለት ምንድነው? በዕለተ ዓርብ ላይ ጌታችን መድኃኒታችን በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም የሚለው ምሳሌ ለማሳየት ስለሆነ አምላክ ሥጋ አምላክ ደም የሚፈተትበት የሚቆረስበት ስለሆነ ያን ታሳቢ ለማድረግ ነው ይሄ የሆነው። ስለዚህ በጭራሽ አይከፈትም። ሰውም እያየ ያስቀድም መንበሩ አይታይም፣ ለሰውም አይታይም ወደ ውጭ ሲወጡ ካልሆነ በቀር ማለት ነው። ይህን የምታገኙት እርግጠኛ ሆኜ የምነግራችሁ ጎንደር ሌሎች ቦታ ላይ ክፍት ነው፣ ግልጽ ነው፣ አይከፈትም ማለት ነው። ቤተ መቅደሱ መኖሩን ማየት አትችልም። እንደ አሁን ለምሳሌ አዲስ አበባ ላይ ያሉት ግን ሁሉም ክፍት ናቸው። ያ የተወሰደው እንግዲህ ከካቶሊክ ስርዓት ነው፣ በልማድ የመጣ ነገር ነው። እንግዲህ እግዚአብሔር እውነተኛ አባቶችን አስነስቶ የጥንቱ ስርዓት እንዲመልስልን ፈቃድ ይሁንልን። ማሳያችሁ በሰሜን የወንዶች መቋሚያ ነው። ከዚህ ወደዚህ ደግሞ ያው እንደነገርኳችሁ ሴቶች ምዕመናን ሴቶች የሚቆሙበት ቦታ ነው ማለት ነው። በዙሪያ ደግሞ 12 የእንቁላል ግንቦች አሉ። እነዛ ግንቦች የጸሎት ቦታ ናቸው። እነሱ ቤተልሔም ደግሞ ልዩ ቤተልሔም ናት፣ አትታይም፣ በውስጥ ያለች ናት ቤተልሔም። በቤተልሔም እየወሰድኳችሁ ነው። በነገራችሁ ላይ እዚህ ጎንደር ላይ ከሚገርም ነገሮች መካከል ማንም ሴቶች በቤተልሔም አቋርጠው አይሄዱም፣ ክልክል ነው። ምክንያቱም አባቶቻችን ስርዓቱን አስጠብቆ ስለቆዩ ማንም አሁን ለምሳሌ መርጦ
አውደ ምሕረቱን ወደ ቀኝ መዞር አይችልም። ምክንያቱም በቤተልሔም በኩል ሴቶች ማለፍ ስለማይችሉ በተለይ ክብረ በዓል ካልሆነ በቀር በመደበኛ ቀን መጥቶ መዞር አይቻልም ማለት ነው። እቺ ቤተልሔም ናት። እንደምታዩት ግቢ ነው የምትመስለው። ውስጥ ላይ ነው ያለች። ይሄ አይደለም፣ ይሄ ግቢ መግቢያው በር ነው። ይሄ ደግሞ አንድ የእንቁላል ግንብ ነው። 12 ናቸው የዚህ አይነት የእንቁላል ግንቦች ያሉት። ግንቡ የኢያሪኮ አምሳል ግንብ ነው። በጣም ረጅም ግንብ ነው። የኢያሪኮ ግንብ ነው። በዙሪያው ደግሞ ትልልቅ አጸዶች አሉ እንደምታያቸው። ከላይ ከይታያችሁ ከሆነ ንስሮች ይኖሩበታል። ያ የንስር ቤት ነው። ታያቻል። ይህ አጸዶች የጸሎት ቦታ ነው። ቤተክርስቲያኑ ወደዛ ነው። ይቺ አንዷ የእንቁላል ግንብ ናት። እናት አባቶች ለጸሎት ይጠቀሙባት የነበረች ከጊዜ ብዛት ጣራዋ ፈርሷል። ጭኝቱ የተወሰኑት ፈርሰዋል፣ ጣራቸው ብቻ። ሌሎቹ ግን አልፈረሱም። በሯ ሁሉ ነገር እንዳለ ነው። እንደምታዩት ነው። ተጠብቆ ያለ ነው። 12 ናቸው የእንቁላል ግንቦቹ። ለዚህ አይነቱ ነው ማለት ግን ጣራቸውም ያልፈረሱ አሉ። ይህ ላይ ጥገና ተዘጋጅቶ ነው። የአጸዲስ ጽድ ነው። ጽድ በብዛት ጽድና ወይራ በብዛት ቤተክርስቲያን ላይ ይተከላሉ። ታስቦ በምሳሌ ይሄ አንዱ ወይራ ነው። ጥንታዊ ነው። በጣም ትልቅ ነው። እንደምታዩት ግቡ በጣም ረጅም ግንብ ነው። ቢያንስ ከ5 እስከ 6 ሜትር በላይ ነው። በሰው ቁመት በላይ የሁለት ሰው ቁመት በላይ ነች። እንግዲህ ቤተክርስቲያኗች ትመስላለች። የሆነ መርከብ ቅርጽ ናት። ክዳኑ በሳር የተከደነ ክዳን ነው። ጉልላቱ ደግሞ 3 ነው። ያው የሥላሴ ሶስትነት ለማሳየት ነው። ከላዩ ላይ 7 የሰገን እንቁላሎች አሉ። ሰባቱ አዕማደ ምስጢራት ምሳሌ፣ 7ቱ ሰማያት ምሳሌ ነው። እንቁላሉ የሰገኑ እንቁላል የሚሆኑበት ምክንያት ሰገኑ እንቁላሏን ለመፈልፈል አይኗን አትነቅልም። ከሱ እንቁላሏ ባልየውም ምግብ ለመፈለግ ቢወጡ እንኳን እየተተካኩ ነው የሚፈልጉ ምግብ። ስለዚህ ምንድነው ያ ማለት ምሳሌ ምንድነው? እግዚአብሔርም ከኛ አይኑን ሰገን ከእንቁላሉ አይኗን ብታነሳ እንቁላሉ እንደሚበላሸው ሁሉ እግዚአብሔር ከኛ አይነ ምሕረቱ ቢርቅ ቢተወን እኛም ከእግዚአብሔር ብንወጣ ሕይወት የላችሁም ሲሉ አባቶቻችን በምሳሌ አስቀምጠውልናል ማለት ነው። ይህንን የምታገኙት አሁንም እርግጠኛ ሆኜ ለመናገር ጎንደርና ወደ ትግራይ አካባቢ ወይ ጥንታውያን ከሆኑ ጣና ገዳማት ካልሆነ በቀር ሌላ ቦታ ላይ የሰገኑ እንቁላል ጣራ ላይ ተሰቅሎ አታገኙ ማለት ነው። ያ ማለት ዘመናዊነት እየወረስን ስለሆነ ያ ዘመናዊነት እያጠፋ ነው ማለት ነው። አሁን እቺ ማሳያችሁ ወደ ሴቶቹ መግቢያ እየሄድን ነው። ወደ ሁለተኛው ግቢ ማለት ነው።
እንደምታዩት የአንበሳ ቅርጽ ነው ማለት ነው። ፊቱን ወደ ሰሜን ያዞረ ማለት ነው። ይሄ ታች የምታዩት 4 እግሮች ናቸው። በር ነው። እኛ በር ይመስለን ግን ላስተዋለው ይሄ የአንበሳ ቅርጽ ነው። ንቦች እዚህ አካባቢ ነበር የሚኖሩት፣ ግን ወደ ሌላ ቦታ ሸሽተው አባቶች አስቀምጧቸዋል ማለት ነው። እቺ አንዷ የእንቁላል ግንብ ናት። ካልፈረሱት መካከል አንዷ ናት። ሌሎችም አሉ እንደምታያቸው በዙሪያው አሉ። በብዛት የሚያገለግሉት ለመነኮሳት መኖሪያነት ነው። እዛ ውጭ ለግብር ማድቀቂያነት ያገለግላሉ። ያው እዚህ ግቢ ላይ ምግብ እህል አይበላም። ሁለተኛው ግቢ ላይ ነው እህል የሚበላው ማለት ነው። ይሄኛው ደግሞ የክርስትና ማንሻ ቤትነት ያገለግላል። ይህም ያው ታሪካዊ የሆነ ቤት ነው ማለት ነው። አሁን ወደ ሁለተኛው ግቢ እየሄድን ነው። እዚህ ላይ አንድ ስዕል አሳያችኋለሁ። እሱም የቅዱስ ሚካኤል ስዕል ነው። በትኩረትና በእርጋታ ካላየነው በቀር ለማንኛውም አይነት ስዕል አይደለም። ይሄ ስዕል በዚህ ነው ካባረራቸው በኋላ በዚህ ነው አንደኛው የገባበት፣ ሁለተኛው ደግሞ ያኛው ነው። ይሄ ቀረብ ብለን ካላየነው በቀር አናስተውለውም ማለት ነው። ቅዱስ ሚካኤል ከክፉዎቹ ጥላ ይጋርደን ይጠብቀን። አሁንም ያሉትን አብያተ ክርስቲያናት የሚታደጉልን የሚጠብቅ ቅዱሳን መላእክት ናቸውና ከእነሱ መካከል አንዱ የመላእክታን አለቃ የእግዚአብሔር የምክሩ አበጋዝ አሐዜ መንጦላዕት መዝገበ ርኅራኄ ቅዱስ ሚካኤል ነውና ቅዱስ ሚካኤል አብያተ ክርስቲያናትን ይጠብቅልን። እነ ቅዱስ ገብርኤል ቅዱሳን መላእክት ይጠብቁልን፣ ይራዱን። አሁንም ጠብቀው የሚያቆዩልን እነሱ ናቸውና በዙሪያው ቤተክርስቲያን ስላሉልን የሚጠብቋት የሚታደጓት እነሱ ናቸው። ከኛ ጋር ስለማይለዩ የሚጠብቁ እነሱ ናቸው። እግዚኦ ለሚካኤል ተንሥአ ወልድ በሳልስለ ሞኦ ለሞት እግዚኦ ለሚካኤል ተንሥአ ወልድ በሳልስለ ፈጽሞ ስርዓተ አርቲኦ ሃይማኖት አርጌ ሀበ አቡሁ ፈጽሞ ስርዓተ አርቲኦ ሃይማኖት አርጌ አበ አቡሁ ሞኦ ለሞት ዕለተ ዓርብ ልዩ ቀን ናት። የተመረጠች ዕለት ናት። የፍጥረት ሁሉ ጉልላት የሆነው የሰው ልጅ የተፈጠረባት ዕለት ናት። ከገነት እንደወጣን ወደ ገነት የተመለስንባት ዕለተ ዓርብ የድል ቀን ናት።
ቤተክርስቲያን ሁል ጊዜ እስከ ምጽአት ዕለተ ዓርብም ናት። ስለዚህ አሁን ሰዓትም እንዳልሰድ ጊዜም እንዳልፈጅ የመጀመሪያ ክፍለ ጊዜ ትምህርት የሚሰጡን ቅድም እንዳልኳችሁ መምህር ረድተሃልና ባህራንን ሚካኤል ጠብቀሃልና ትውስታን ሚካኤል አማልደን አስታርቀን ሚካኤል ረድተሃልና ባህራንን ሚካኤል ጠብቀሃልና ትውስታን ሚካኤል አማልደን አስታርቀን ሚካኤል ከሰማያት ስትወርድ ሚካኤል ለሰው ልጆች ልትራራ ሚካኤል ከክብርህ የተነሳ ሚካኤል መላው ምድር አበራ ሚካኤል በመከራዬ ጊዜ ፈጥነህ የደረስክልኝ ሚካኤል ከአምላክ የተልከ ሚካኤል ከጭንቅ ገላገልከኝ ሚካኤል ረድተሃልና ባህራንን ሚካኤል ጠብቀሃልና ትውስታን ሚካኤል አማልደን አስታርቀን ሚካኤል አልተረዳሁትም ሚካኤል በእጅ ያለውን ሚካኤል የሞቴን ደብዳቤ የተሸከምኩትን ሚካኤል ልጨብጥ ስጣደፍ ሚካኤል የሰይፉን ስለት ሚካኤል የመላእክት አለቃ አዳነኝ ከሞት ሚካኤል ረድተሃልና ባህራንን ሚካኤል ጠብቀሃልና ትውስታን ሚካኤል አማልደን አስታርቀን ሚካኤል ገና ሕፃን ሳለሁ ሚካኤል አሳድገኛል ሚካኤል ከብዙ ፈተና አንተ አድነኸኛል ሚካኤል አሁንም ጠብቀኝ ሚካኤል ቸል አትበለኝ ሚካኤል አባቴ ሚካኤል ልጅ ሆይ በለኝ ሚካኤል ረድተሃልና ባህራንን ሚካኤል ጠብቀሃልና ትውስታን ሚካኤል አማ
ሚካኤል ገና ሕፃን ሳለሁ አሳድገኸኛል ከብዙ ፈተና አንተ አድነኸኛል ሚካኤል አሁንም ጠብቀኝ ቸል አትበለኝ ሚካኤል አባቴ ሚካኤል ልጄ ሆይ በለኝ ሚካኤል እረድተሃልና ባህራንን ሚካኤል ጠብቀሃልና ትውስታን ሚካኤል አማልደን አስታርቀን ሚካኤል እረድተሃልና ባህራንን ጠብቀሃልና ትውስታን ሚካኤል አማልደን አስታርቀን ሚካኤል